እዚህ ጽፌያቸዋለሁ ምንም ማድረግ አልችልም ጽፌያቸዋለሁ ምንድናቸው ዛሬ የማቀርብላችሁ በጣም የሚገራርሙ ሁልጊዜም እርጉዝ በሆንኩ ቁጥር ሰዎች የሚጠይቁኝ ጥያቄዎች ናቸው የሚገርም ነው በየጊዜው አንድ አይነት ናቸው እና በቃ ጻፍኳቸው በእርግጠኛነት ለሁሉም ሴቶች እንደዚህ አይነት ጥያቄ እርጉዝ ሲሆኑ ይደርሳቸዋል እኔ ግን በቃ አንዳንድም ለምን አንስቅም አንዳንዱ ያስቃል አንዳንዱ ተገቢ አይደለም እስኪ ምንድነው በእርግዝናዬ ጊዜ ሰዎች የሚጠይቁኝና የኔ ደግሞ ሐሳብ እሱን ተመልክቶ ጥያቄያቸውን ተመልክቶ የኔ ሐሳብ ደግሞ ምንድነው የሚለው ነው ዛሬ ይዤላችሁ የመጣሁት በእርግጥ ይሄን ቪዲዮ የቀረስኩት ለምንድነው አንድ በጣም ሲሪየስ የሆነ ቪዲዮ ቀረስኩና ከዛ እንዴ ምንድነው በጣም ሲሪየስ ሞድ ደግሞ እንደዚህ ዘና ያለ ቀለል ያለ ቪዲዮ ደግሞ እስኪ በዛው ልቅረጽ ጊዜ ስለተረፈኝ ብዬ ነው እንዴት ናችሁልኝ ሁሉ ሰላም ነው ወይ እኔ ደህና ነኝ ያው ተንፋሽ ጥርጥር ያለኝ ነው እርግዝናው ጥሩ ነው አሁን እግዚአብሔር ይመስገን 6 ወሬ ነው ድካም አለው ትንሽ ካወራው በኋላ ያው አሁን ተንፋሽ ጥርጥር ይለኛል ግን እግዚአብሔር ይመስገን ጥሩ ነው ያለሁት ለተመልካቾቼ ሁላችሁንም ሰላም ታቀርባለሁ በጣም በዚህ ሰሞን ብዙ ሰብስክራይበር ያገኘውኝ ነው በጣም ያበረታታኝ ነው ደስ ብሎኛል አሁንም ሰብስክራይብ ላይክ እና ሼር ማድረግ እንዳትረሱ ያለበለዚያ ዘጋዋለሁ ይሄን ቻናል ሰብስክራይብ ካላረጋችሁልኝ ዘጋዋለሁ በቃ መልሼ እንደበፊቱ ስቀልድ ነው እሺ ተመልካቾቼ እንግዲህ በጣም ቲፒካል ከሆኑት በጣም ስቱፒድ ከሆኑ ጥያቄዎች በጣም የሚገራርሙኝ በጣም ጥያቄዎች አንዱ ምንድነው እርግጠኛ ነሽ መንታ አይደሉም የሚል ነው ኦኬ ብዙ ጊዜ እርግጠኛ ነሽ መንታ አይደሉም ምናምን ይሉኛል እኔ አንድ ልጅ እንደሆነ አውቃለሁ ስለዚህ ለምንድነው እንዲህ አይነት ጥያቄ የሚጠይቁኝ አላውቅም አይ ኖ የመጀመሪያ ልጅ ሲረገዝና 3ኛ 4ኛ ልጅ ሲሆን ሆዳችን ያው እኩል አይሆንም ትልቅ አይሆንም ስለዚህ እኔ አሁን በዚህ በ6 ወሬ ትልቅ ሆድ ነው ያለኝ እና ሰው ሁለት አይደለም ነው ይልኛል አብሶ ስራዬ እንግዲህ ከብዙ ሰዎች ጋር ያገናኘኛል ለማታውቁ ከሆነ በሙያዬ ፋርማሲ አሲስታንት ነኝና ብዙ ሰዎች ሳስተናግድ ነው ሙሉ ስለዚህ ከስተመሮቼ በሙሉ መቼ ነው የሚሉኛል እና መቼ ነው የምትወልጂው ምናምን ይሉኛል ከዛ አንድ ሁለት ጊዜ ሞልድበትን ወር ተናገርኩ ማለት ነው እና እንዴ በጣም አሁን የደረስሽ ነው የምትመስዪው እንዴት በጣም ሁለት ነው ምናምን ይሉኛል ከዛ 2-3 እንደዛ ሲሆንብኝ ምን አገባኝ ብዬ አሁን ሲጠይቁኝ መቼ ነው ሲሉኝ በቅርብ ነው ደርሷል ምናምን ላቸዋለሁ ማለት ነው እንግዲህ እረፍቴ እስኪደርስ ድረስ ደርሷል እያልኩኝ ላሳልፍ ነው በእርግጥ ለማያውቁኝ ሰዎች ገና ጀስት ለማስተናገዳቸው ከስተመሮቼ ስለ ዲታይል ስለ ህይወቴ ማውራት አልፈልግም ግን ሰው በጣም ይወዳል በጣም ያየሁት ነገር እርጉዝ በጣም ሰዎች እርጉዝ ይወዳሉ ደስ ይላል ማለት ከኔጌቲቭ አይነት አይደለም አሁን እማየው ያለውት ብዙ ሰዎች በጣም ደስ ይላቸዋል እርጉዝ ሴት ማየት አብሶ ወንዶች አይደለም ገጥማችሁ ከሆነ አላቀው አስተው ዝም ብሎ እንደዚህ ፍጥጥ ብሎ ነው ራስ የሚያዩት እርጉዝ ሴት አላቀም እኔ ያጋጥመኛል ብዙ እና ማያውቁ ሰዎች ራሱ ማለት ምን ማላቃቸው ሰዎች ይጠይቁኛል መንገድ ላይ ትሬን ውስጥ ሳይቀር ማለት ነው መቼ ነው የምትወልጂው ምናምን ደርሷል እንዴት ነው እና በጣም ይገርማል ሰው በጣም አንዳንድ ሰው በጣም ይወዳል እርጉዝ ሴት ማየት ያስተዋልኩት ነገር አንዳንድ ሰው ደግሞ በቃ ዝም ብሎ አይ ዶንት ኖ ከምን አንፃር እንደሆነ ብቻ ሰው በጣም ያፈጣል እርጉዝ ላይ እና ሁለት ነው ወይ ምናምን ብዙ ጊዜ የሚደርሰው ጥያቄ ሁለት ናቸው ወይ መንታ ነው ወይ ሆድሽ በጣም እንዴት ሰለቀ ይሄ አንደኛው ነው ስለዚህ የኔ መልስ ምንድነው እንግዲህ አንድ ልጅ እንዳለ ሆዴ ውስጥ ስለማቅ አታስቡ ነው እንግዲህ ከዛ ደግሞ ሌላ በጣም ብዙ ጨምረሻል አይደል የሚሉኝ አሉ ይሄ ያበሻ ጥያቄ ነው በብዛት ያበሻ ነው በጣም ጨመርሻል ምናምን ሲያስፈራ ምናምን ሆድሽ ምናምን ይላሉ ምንድነው የሚያስፈራው
ጀስት ቆዳዬ ነው ይሄ ያለ የተሸፈነው ከዛ ከውስጥ ልጅ አለ በጣም በሚገርም ሁኔታ በጣም በፈጣሪ አሜዚንግ የሆነ ተፈጥሮ ሰው የሚያክል ሰው እየፈጠርኩ ነው ወዲ ውስጥ በየቀኑ ያደገ በየቀኑ ኦርጋኖች እየተጨማመሩ በየቀኑ ያደገ በጣም የሚገርም ስራ እየሰራው ያለው ሰው ምንም ያስፈራ ነገር የለም ለምንድነው ሲያስፈራ የምትሉት አንዳንዶች አላቅም አያስፈራም ሆዴ ከዛ ደግሞ አሁን ደግሞ ሌላ ደግሞ ጥያቄ ምንድነው አሁን በደንብ ተኝ አዎ ይሄ በጣም አሁን በደንብ ተኝ ወደፊት ቤቢ ከመጣ በኋላ እንቅልፍ የለም ምናምን እኔ አሁን በደንብ እየተኛው ነው ብያቸዋለሁ ወይ ብዙ ጥያቄ በጣም እርጉዝ ማለት በቃ ምቾት ነው ወይ አልገባችሁም ማለት ነው እንደዚህ በሌሊት ከስኪነጋ ድረስ ወደ 500 አጋነንኩትሽ 5-6 ጊዜ ልትነሱ ትችላላችሁ ሽንት ለመስናት በጣም እንቅልፍ አይወስድም እኔ በትራሶች ተከብቤ ነው የምተኛው በዚህ ጋር የሚደግፈኝ በጀርባ የሚደግፈኝ በቃ በትራሶች ተከብቤ ግን እሱም ሆኖ ይሄ ወገቤ ምቾት የለውም ጎኔ በጣም ያመኛል እና በዛ ላይ ያቀጀት አለ አይዶን ነው ሌሎች እስኪ ሴቶች እርጉዞች የሚገጥማችሁ ከሆነ ጻፉልኝ ማለት እርግዝና ላይ ቀጀት በጣም ያቀዣኛል አላቅም እርጉዝ ከሆንኩ ጀምሮ እና ለሊት ያቃዣል አስሬት እንደሳለህ ምናምን እና እንዴት ነው ቤቢ ሲመጣ እንቅልፍ የለም አሁን ተኙ አሁን ፕሮፊት አርጊ አሁን በደንብ ፕሮፊት አርጊ ሲልኝ ይገርመኛል ነው አሁንም ምቾት የለም ስለዚህ አይምሰላችሁ እንደዛ የለም ማለት ነው ሌላው ደግሞ ምንድነው እዚህ ወረቀት ተቀዶብኝ ነህኛው ይሄ ደግሞ የስዊዞች ጥያቄ ነው ይሄ የነጮች ጥያቄ ነው እንዴ 4 ልጅ አይከብድም ፈልገሽ ነው ፈልገሹ ነው ምናምን የሚላሉ ይሄ በጣም ገደብ ያለፈ ጥያቄ ነው አይመለከታቸውም ማለት ለኔም ለሌላም ሰው እንዲህ አይነት ጥያቄ ሰዎች ማንሳት የለባቸውም የሰው የሁሉም ሰው የራሱ ምርጫ ነው ልጅ ተረግዞ እስኪ ሆድ ትልቅ እስኪሆን ድረስ ሰው ሳይፈልገው አያቆይም ልጅን ስለዚህ አግባብ የሌለው ጥያቄ ነው ይሄ ዝም ብዬ አልፈዋለሁ በጣም ዝም ብሎ ጥያቄ ነው ይሄ ቲፒካሊ እንዳልኩት ስዊዞች እንደዚህ ነጮች ናቸው እንደ አይነት ጥያቄ የሚጠይቁት ምክንያቱም እነሱ በቃ የሚያስቡት በቃ ዓለም በጣም የሰው በስቶባታል ዓለም የሞቀች ነው ምናምንና እኔም ልጅ አልወልድም ዓለም እንዳትሞቅ ምናምን ተፈጥሮ በጣም ናቹር አደጋ ላይ ናት ሰው ስለበዛ ምናምን ይሉዛሉ ይሄ የነሱ መብት ነው ዓለም መውለድ የነሱ መብት ነው እነሱ አንድ ልጅም ለመውለድ አይፈልጉም እኔ ደግሞ 4 ልጅ ስወልድ ደግሞ በጣም ያስደነግጣቸዋል ግን እሱ የራሳቸው ምርጫ ነው እኔ ደግሞ አንድ ልጅ ስወልድ ወይም ደግሞ 2-3 ልጆች በአጠቃላይ ስወልድና ሳሳድጋቸው እግዚአብሔር ረድቶኝ ከእግዚአብሔር እርዳታ ጋር ለዓለም መፍትሄ የሚያመጡ ለዓለም ጥሩ ነገር የሚፈጥሩ እኔንም ሁሉንም ቤተሰቦቼን የሚያስደስቱ መድኃኒት የሆኑ ልጆች ይሆኑልኛል ብዬ ነው እንጂ ገና ለገና ዓለም ያሞቃሉ ወይስ ደግሞ አንዱ የተበላሸ ቢሆንስ አንዱ እንደ ቢሆንስ ብዬ አይደለም ስለዚህ በአይምሮዬ ላይ የለም ከእግዚአብሔር ጋር ጥሩ ልጆች አሳድጋለሁ ብዬ ነው ሞልዶ ስለዚህ ይሄ ቲፒካሊ የኔ አስተሳሰብ አይደለም ስለዚህ ውድቅ ነው ይሄም ጥያቄ አልሰማም ማለት ነው ሌላ ደግሞ መውለድ አትፈሪም ይሉ ደግሞ አሉ አትፈሪም ምናምን ወይኔ ጉዴ ድጋሚ አትፈሪም ይላሉ ቴንክ ዩ ስላስታወሳችሁኝ በጣም አስፈሪውን ጊዜ የምጡን ጊዜ ስላስታወሳችሁኝ አመሰግናለሁ ለጊዜው አልፈራም እግዚአብሔር አለ እመቤቴ ማርያም መጤን እንደምታቀድልኝ በጣም እርግጠኛ ነኝ እግዚአብሔር ከኔ ጋር ነው አልፈራም አታስቡ በጣም ምንም አልፈራም ሌላኛው ጥያቄ ደግሞ
ማጥባት ታስቢያለሽ ወይ ምናምን ብለው ይጠይቁኛሉ። ይሄ ሪሊ እኔ ኖርማሊ የመጀመሪያ ልጄም ስላልሆነ እና ከዚህ በፊት ስላጠባው ምናምን ምንም ብዙ ባዘር ላይ ያረጋኝ ይችላል ማለት ላይ ረብሸኝ ይችላል። ይሄ ጥያቄ ግን አግባብ የሆነ ጥያቄ አይደለም። ሰዎች የምትጠይቁ ከሆነ ምናምን እንደዚህ አይጠየቅም። ምክንያቱም ይሄ በጣም የግል ጉዳይ ነው። ብዙ ሰዎች በተለያየ በመድኃኒት ሊወስዱ ይችላል፣ በህመም ምክንያት ሊሆን ይችላል፣ ወይ ደግሞ ወተት ላይኖረው ይችላልና በብዙ ብዙ 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 አይነት ምክንያት ላለማጥባት ይችላሉ። ስለዚህ ይሄ በጣም የግል የሆነ ጥያቄ ነውና መጠየቅ የለበትም። ሴት ልጅ እናት በቃ አላስፈላጊ ጥያቄ ነው። ይሄ የግል ጉዳይ ነው። አትጠይቁ። የምትጠይቁ ካላችሁ እኔ ሲጠይቁኝ መልሳለሁ፣ ካልፈለኩም ዝም ልል እችላለሁ። ሌላ ደግሞ አዎ አንድ ሴት ነው ያረገዝሽው? ሴት ልጅ እኮ ሴት ልጅ አንዳንዶች በጣም ችክ ብለው ሴት ነው ይሉኝ ነበር። ወይ እርጉዝ ገና እንደጀመር ደግሞ የሆነ አንድ ቀን እንደረገዝኩ አካባቢ ይሄ የምታስታውቁት ምናምን አለ አይደል? በጣም የሚከፋችሁ ጊዜ በቃ ያይ ወደ ላይ ይለኛል። አሁን በጣም አምሮብኛል እግዚአብሔር። አሁን በጣም የሚስማማኝ ወቅት ነው። ኦፕስ እዚህ ጋር አሁን በጣም የሚስማማኝ ወቅት ነው እና ሰውነቴ ምናምን ጥሩ ነው ያለሁት። እንትኑም ብጉሮቼ ምንም ጠፍቷል። ግን የሆነ ወቅት ላይ አለ ላይክ መጀመሪያው 1 ወር 2 3 ወር ላይ በቃ ያስታውካል ምናምን፣ ምግብ አይስማማም፣ ተከሳለው የሆነ ግርጥት ትላለሽ። እና አንድ ሰው ምን አለችኝ አንዷ ሴት ነው አይደል ያረገች? ሴቶች እኮ የእናታቸውን ውበት ይወስዳሉ ይባላል ምናምን አላለችኝ። በቃ አስቀያሚ ነሽ አትለኝም እንደ አንድ ፊትም በቃ አይባልም እንዴ? በጣም አይባልም። በእውነት በጣም መጥፎ ጥያቄ ነው። እንደዚህ ማስተያየት ነው አይባልም። እኔ እንጃ ወንድ ልጅ መልክ ይሰጣል፣ ሴት ልጅ የእናቷን መልክ ትወስዳለች ምናምን ምንድን ነው ይሄ? ከየት ያመጡት ነው አላውቅም። ይሄ ምንም የማይመስል ነገር ነው እና አስቀያሚ ነሽ ኦልሞስት ብላኛለች። ኦኬር ስለነገሩ ምንም አያገባኝም። እና ተመልካቾቼ እነዚህን ይመስላሉ። ሌሎች ጥያቄዎች ደግሞ የሚቀጥል ከሆነ እንደዚህ በዚሁ የሚቀጥልና የሚጠይቁን ከሆነ ሌላ ቪዲዮ እንደዚሁ አቀርባለሁ ፓርት 2። እስኪ እናንተ ደግሞ በጣም በአጠቃላይ እርጉዝ ሆናችሁ የሚደርሳችሁ ጥያቄ ወይም ደግሞ የሰዎች በጣም የሚገርማችሁ የሚያበሳጫችሁ ወይ ደግሞ ምን ጉድ ነው ብላችሁ የምታልፉት ጥያቄ ካለ ጻፉልኝ፣ ኮሜንት አድርጉልኝ። በጣም ደስ ይለኛል። ኢንጆይ እናደርግበታለን። ለሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።